መልካም እንግዲህ ባለፈው ክፍል አንድ ላይ የቀረብኩት ስለ ኢትዮጵያና የኢትዮጵያ ብሔር ብሔረሰቦች የጋራ አንድነትን መሰረት አድርጌ ክፍል አንድን ይዤ መቅረቤ ይታወቃል። ዛሬ ደግሞ እንግዲህ ከዛ ጋር መነሻ በማድረግ ኢትዮጵያ የብዙ ብሔር ብሔረሰብ ያለባት ብሔረሰቦቿ ደግሞ ለብዙ ዘመናት አብረዋት የኖሩ ዳር ድንበሯን ለማስከበር በየትኛውም የሀገሪቱ ክፍል ላይ የተዋደቁ የዛሬቱን ታላቅ ገናና ኢትዮጵያ እዚህ እንድትደርስ ያደረጉ በየትኛውም የፖለቲካ ጫና የማይበገር ትውልድ እየመጣ ያለበት የማይበገር ትውልድ ታሪክ ሰርቶ ያለፈበት ዛሬም ደግሞ ታሪክ ሰርቶ ለማለፍ እየተሟሟተ ያለ ሀገሩን ከደቡብ እስከ ሰሜን ከሰሜን እስከ ምስራቅ ከምስራቅ እስከ ምዕራብ በአንድ ቃል በኢትዮጵያዊነት መንፈስ ሀገሩን ዳር ድንበሩን ለማስከበር የሀገሩን ሉዓላዊነት ለማስከበር የሀገሩን ኢኮኖሚ የማይነጥፍ ኢኮኖሚ በምንም አይነት መልኩ ሊወዳጁት የማይችል የትኛውም ኃይል ሊፈታተነው የማይችል ኢኮኖሚን ገንብቶ ለትውልድ አስተላልፎ ማለፍ የሚችል ትውልድ ያለበት የዲጂታላይዜሽን ትውልድ ይሄ ትውልድ ነገሮችን በቀላሉ አናላይዝ ሰርቶ የትኛው ይጠቅመኛል ለየትኛው ለሀገሬና ለህዝቤ ለሉዓላዊነቴ የትኛው ይጠቅማል ብሎ አናላይዝ ሰርቶ አሻራን አሳርፎ ማለፍ የሚችል ትውልድ ያለበት ነውና ከዚህ ጋር ተያይዞ ስለ ሀገር ሉዓላዊነት ስለ ህዝቡ አንድነት ስለ ኢኮኖሚው ማንም ሊነግረው የማይችል ግን ደግሞ ነገሮችን አናላይዝ አድርጎ ሰርቶ ታሪክ ሰርቶ ማለፍ የሚችል የኢትዮጵያን ገጽታ የህዝቡን ገጽታ ቀይሮ ማለፍ የሚችል ትውልድ ያለበት ነውና ከዚህ ጋር ተያይዞ ዛሬም እንደ ትላንቱ በስተጀርባ ሆነው አሻጥር ሊሰሩብን የሚችሉ ኃይሎች እዛም እዚህም መስማት የማይችል ጆሮው የተደፈነ ትውልድ ነውና ይህችን መልእክት ለጠላቶቻችንና ለወዳጆቻችን እንድታደርሱልኝ ከልብ እጠይቃለሁ። ላይክ ሼር በማድረግ አድርሱላቸው። ነቅተናል። በፊት ባስቀመጣችሁን መንገድ ላይ አይደለንም ያለነው። እኛ ኢትዮጵያውያነት የማንንም ኃይል ሉዓላዊነት የማንነካ ግን ደግሞ በሀገራችንና በህዝባችን ሉዓላዊነት ላይ ከመጣችሁ እኛ የአባቶቻችን ልጆች የምታውቁ ነን ብላችሁ አድርሱልኝ። አመሰግናለሁ።